ዋርኒንግ እንዳይሰጥ ልጆቹን እነሱ ልጆቹ ራቅ ያለ ቦታ ሁኝና ባዶ ክላስ ውስጥ ሆነሽ እናትየዋንም አንቺንም አውሪ። ለምን ይሄ ሪከርድ እየተሰራ ስለሆነ ለህዝቡ እንዲደርስ ለኢትዮጵያ ህዝብ እንዲደርስ ስለሆነ ከጫጫታው ትንሽ ወጣ በይልን እናት። እሺ ወጥቻለሁ። ልክ ሰይድ ሲናገር እየሰማሁ ነበርና በትክክል ነው የተናገረው ሰይድ ማለት ነው። ሰኞ ዕለት እንደዚሁ ግጭት ነበራቸው። ሰኞ ዕለት ከግጭቱ በኋላ ቤት መጥቶ እናቱን እንዲያናገራት ልጁን አሳርፊ ምናምን ብሎ እሱን ካናገረ በኋላ ነው እንደገና ማስከኞ ዕለት ጠቦ ይሄ ነገር የተፈጠረው ማለት ነው። እና እሱም ምንም ያኔ እንትን አላለም ነበር። በቃ እንደዚህ ሲያናግረው አይ ምን ችግር የለም ምናምን ብሎ ለመሄድ ሲሞክር ነው በቃ ይሄ ነገር የተፈጠረው። ከእንደገና ደግሞ እኛ በጣም ያኔ የሞት ያናደደን እንዴት ሰው እያለ ይሄ ነገር እንደዚህ በቃ ሐኪም ቤት እያለ ሰው እኔ እንጃ በጣም ስሜታዊ ነው የሚሆነው ይሄን ነገር ሳስብና በጣም ከባድ ነው። አንቺ ሰርጉ ቦታ ነበርሽ? ታይ ምን ነገር በፊት በቃ ሰውነት እኔ ሰርጉ ላይ አልነበርኩም። እናቱ ነበረች ሰርጉ ላይ ያለችው ውስጥ ላይ ነበረች እሷ። ሲመቱ ምናምን በቃ እዛ ጋር ያሉት በቃ እሷን እኔ እንጃ ሊያቁም ይችላል አቅም ይሄንን ግን እሷን ቢያንስ እሷን የሚያቅሰው ሊኖር ይችላል አንዳንድ ሰውና ቢጠሩለት ይሄ ሁሉ ነገር አይፈጠርም ነበር ብዬ አስባለሁ። ቢያንስ ሐኪም ቤት ለመግባት ራሱ እድል ይኖራል ብዬ አስባለሁ። ሰበብ እናደርስ ነበር ያን ይሄ ልጅ ሲመጣ እና መጀመሪያ ይሄ ነገር እየተፈጠረ ፎቶ ከማንሳት ይልቅ ገዳዩ ሲመጣ ብቻውን ነው የመጣው ወይ ከሌላ ልጆች ጋር ነው የመጣው? ይሄንን ወላሂ የማውቀው ጉዳይ የለም። ግን ማዘርን በቃ እናቷ አለች እሷ ስላለች በቦታው ላይ ይሄን አብራርታት ልትነግራችሁ ትችላለች። ሙቤ ወደ ቤት ሰኞ ዕለት ሲሄድ ነው ወላ ሰርጉ ላይ ሲሄድ? ሰርጉ ላይ ሲመጣ አይ ዶንት ኖ ያኔ ጓደኛ ሊኖረው ይችላል። ግን በሰዓቱ ጓደኛ ሊኖረው ይችላል። የወጋውም ያለው እሱ ነው። ሟችም ከመሞቱ በፊት ካሊድ ነው የወጋኝ እያለ እንደነበረ ነው። እና ያው አሻራም ባይገለው ኖሮ እኮ አይጠፋም ነበር አይደል? ስለገደለው ነው የጠፋው። እሱ የታወቀ ነው። ኦኬ እስኪ ማዘር ይምጡና እና በሰዓቱ እንደዛ እንደተናገረ ምናምን ነው የምናውቀው መረጃ። በቃ እሺ እሷ ስለመጣች እሷን አናግሯት በቃ ያለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማዘር በመጀመሪያ አዘመላህ አጅረኩም አላህ ሰብሩን ይስጣችሁ። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብሩን ይስጣችሁ። በእኔም እዚህም 1200 ሰዎች አሉ። በእነሱ ስም አላህ ሰብር ይስጣችሁ እላችኋለሁ። እና እስኪ ማዘር ምንድን ነው የተፈጠረው የዛ ቀለታ? ወንድማችንስ ምን በመሀላቸው ምን ያለውን ብታስቡ። የመጀመሪያው ማለት ነው ከምሽቱ እኔ ከሰኞ ዕለት በፊት ልጁ እዚህ ሀገር መምጣቱን ምንም የማውቀው ጉዳይም የለኝም። ከሚስማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶህ ነው እንደ ስለው ኧረ አይደለም አይመን ጋር ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ መኪናዬን በቦክስ መታብኝ። እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምጽ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ ለልጄ ዋንዳት መታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ሊደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ተይው እሱን እኔ መጣሁኝ ሲለኝ
አባትየውን ተኝቶ ነበር እና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድን ነው ሲለው ተጣልተን ነበረ፣ በቃ መኪናዬን ሰብሮብኝ ነው፣ መኪናዬን በቦክስ ብሎ መታብኝ፣ እኔ እኮ እሱን መምታት አላቃተኝም አለ። ኧረ እባክህ እንደው እኔ አስታርቃችኋለሁኝ፣ ምን አገናኝቷችሁ ነው? በቃ እንደዛ ብሎት አስተካክሎ ጀዋሉን ይዞ ሲወጣ እኔም ደግሞ ላይምን ደውዬ እስከ የምጠብቅ ድረስ በየት አካባቢም እንደተሰወረም አላውቅም። ወጥቶ እኔ ያኔ ውጭ ላይ ተገናኝተው የሚደባደቡብኝ መሰለኝና በጠራሃ ነው የወጣሁት። አብያም ለበሰው ወጥቶ ስል እሱ የት እንደገባም አላውቅም። በግራም በቀኝ የሚሄድ አላውቅም። እና ነገሮቹን ቀለል አድርጌ ነው ያየኋቸው፣ እንደማንኛውም ልጆች ማለት ነው። ከዛ ገባው ከቤት መጣ። ልጁ ሲመጣ መሆነህ ነው ብለን ስንቆጣ ኧረ ዝም ብሎ ነው፣ አይወደኝም፣ በቃ በጭራሽ እኔን ማየት አይፈልግም፣ አይወደኝም። ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱንም እና እንደው ኩያችሁ አይደለም እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው። የቀረንም 6 ወር ነው። አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው። እና እንደው ልጅዋ እባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃሽ እናቴ በቃሽ እናቴ አለ። 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ። ተኛን። ጧት ተነሳነ። ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በኋላ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንዳንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል። እባክሽ አንቺ ለምኝልኝ። አይ እኔ መሄድ አልፈለኩም ዛሬ መስለው በቃ ያኔ ይሄን ማካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ። ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄድን። እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም። አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው። ከዛ በኋላ ምን እንደተፈጠረ አላውቅም። የሰው ልጅ አጀሉ ሆኖ ደግሞ ይሞታል። በርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር። ለሱ የደወልኩለትን ምክንያት ትንሽ እንደተቀመጥኩኝ ጉፍታ ተቀደደብኝ። ሙሉ ለሙሉ ወንበር ያዘውና ተቀደደ። ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ ሂጄ ሲለኝ አይ አትሄድም መኪና ዛህማ ይሆናል አይቻልም አልኩት። እኔም ደግሞ ወጥቼ ቤት ደርሼ አልመለስም ሰዓቱ እያለቀ ነው ስለ እንግዳስ የሚመጡ ሰዎች እንዳሉ እንፈላለግ አለ። በቃ ያኔ አልተገኘም። እኔም ደግሞ አፈያን እንደለበስኩት እራት አሉ እራት ብለው ወጣሁኝ። ያን ወደ ሶፍራ ክፍል ገባ ስል ቃማ የሌላችሁ ውጡ ይላል አባትየው። እኔ በር ላይ ቆሜያለሁ። እንደዚህ ግርግርማ ከተፈጠረ ያለ የሌለ ከሚል እንውጣ ብዬ ለሱ ደወልኩ። ለልጄ ላይማም ማለት ነው። መኪና ውጭ ስለነበረ እኔ ውጭ መኪና አለ በቃ ለምን እጠብቃለሁ ወጥቼ መሄድ ፈልጌ ደውልለት አያነሳም። ውጭ አገኘዋለሁ ብዬ ውጥት ስል የሆነ ህፃን ልጅ ነው እድሜው በ12 እና በ11 እድሜ አካባቢ ነው እና ሰው ተወቅቶ ነው አለኝ። በርቀት አምቡላንስ ይታየኛል። ማን ነው ስለው አይመን እንደምልስ ሲለኝ በቃ ባለኝ አቅም እየሮጥኩ ወደ አምቡላንሱ ነው የሄድኩት። ልክ አምቡላንሱ ድረስ ስል ከመሬት አንስተው አምቡላንሱ አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ። በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሆኛለሁኝ። አስገቡኝ ብላቸው በቃ አይገባም እዚህ አምቡላንሱ ላይ አገቢም በሌላ መኪና እንሄዳለን ምናምን ብለው አምቡላንሱን ቀስቅሰው ሄዱ። የራሴ ዘመድ የሚሆን ነበር እዛ ጀን ይዘው ያው አላህ አልፈቀደውም አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ የሚሆነው የሰው ልጅ እንዴት ወርቆ አያነሱትም። ስበቡን እንኳን ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳን ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አመልያው ነው ቢሞት ተሞክሯል ብላችሁ ትላላችሁ።
ይህ ራሱ የግፍ ግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን የምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛት አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዚያ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የበደል በደል እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ማድረግ ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንድደውል ወይም እናንተ እንዲተባበሩኝ ይጠይቃሉ። እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ኻሊድ ይባላል። እንግዲህ ይሄ ኻሊድ የሚባል ልጅ ወጣት ያው ማዘርጋ ሂደው ልጆት እንደዚህ ነው መኪና እንደዚህ መጥቶብኛል እያለ ሲያስፈራረው ነበረ። እንደዚህ ያደርገዋለሁ ሲል ነበር። በሐሙስ ዕለት ነበር እንደዛ ያለው። ጁማ ዕለት ደግሞ ሰርግ ነበረ። አይመን እናቱን ይዘው ሰርግ አለ ይጠራ ነው እንሂድ ብሎ ይዘው ይሄዳል። ጁማ ሰርግ ላይ በነበረበት እንግዲህ ጠርቶ ነው ውጭ በር ላይ ይሄ ጠርቶት ያው አይመንን ያው ወቅቱ ህይወቱን አጥፍቶታል። በወቅቱ እዛ የነበሩ ሰዎችም እንደው ትንሽም ወረቀትም የላቸውም። ያው ወዲያውም አምቡላንስ አልደወሉም። ሆስፒታል ሲሄድ ያው ህይወቱን ማትረፍ አልተቻለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ በአሁኑ ሰዓት ላይ እዚህ ጋር በምስል የምታዩት ልጅ ጠፍቷል። ጠፍቶ በፖሊስ እየተፈለገ ነው። እሱ ስላልተገኘ በሱ ቦታ እናቱ ተይዛለች። ስለዚህ እባካችሁን ሳውዲ አረቢያ ላይ መዲና ላይ በተለይ የትም ቦታ በረሃ ላይ ይሄ ልጅን ካያችሁት የዚችን እናት እንባ ሰምታችኋል። ሰው ቤት አረብ ቤት ተሸክሚያው አዝየው ነበር ያሰደኩት። ሊመረቅ 6 ወር ነበር የቀረው ትምህርቱን ሊጨርስ። በጣም እጅግ ያሳዝናል። ስለዚህ ይሄ ልጅ የሰው ልጅ አጥፍተዋል። የደበቃችሁ ሰዎች ካላችሁ አሳውቁን፣ እኛን በውስጥ አሳውቁን፣ ቁጥር ስጡን። እኛ ደግሞ ለእናቱ ሰተን እናቱ ደውላ ለፖሊስ እንድታመለከት እናደርጋለን። የዚህ ልጅም የጋዳይም እናት በአሁኑ ሰዓት እስር ቤት ናት ያለችው። እሷ ምንም አላጠፋችም። ልጇ ነው ወንጀለኛ የሚፈልገው። ስለዚህ ወንጀለኛውን ወደ እስር ቤት መሄድ አለባት። እናቱ ደግሞ ከእስር ቤት መውጣት አለባት። ስለዚህ እዚህ ያላችሁ ሰዎች ሁላችሁም በተቻለ መጠን እኔ ነገ ቪዲዮ እሰራለሁ። ለምን ቪዲዮ መስራት አሁን ያልፈለጉም መጀመሪያ ያለውን ነገር ከእናት እስከምሰማ ድረስ በጣም እጅግ ነው የሚያሳዝነው። የ17 ዓመት ወጣት ልጅ እንደዚህ ሊመረቅ 6 ወር የቀረው እንደዚሁ ነፍሱ ሲጠፋ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አዚዛ ሰላም አለይኩም። ያው አንተ ትልቁ እህታችን ስለሆንሽ እስኪ የምትይው ነገር ካለ አዚዛ። አባቱ ላውራ እያለ ነው። እስኪ ትንሽ አውራ። እሺ መርሐባ። እሺ ፋዘር ሰላም አለይኩም ፋዘር። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኦኬ ኑሪዬ ሲራጅ ይባላለሁ። እሺ በመጀመሪያ አዘመላህ አጅረኩም፣ አላህ ሰብሩን ይስጦት። እሺ በእኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضሉ። አሜን። እና የልጄን ገዳይ በእናንተ ጥረት በወንድሞቼ በእህቶቼ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይሄ ገዳይ ጋራ እና ልጄ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ናት የሚባል ነገር ስለሰማሁ ይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው?
ዛራ ሞላ የምትባለው ልጅ ፍሬንዷ ዘይኑ የሚባል ነው፣ የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። ዘይኑ ማለት ደግሞ ለእኔ ልጅ ጓደኛ ነው። እኔ በእርግጥ ዘይኑ የሚባለውን በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ከገባበት ቦታ አይቀመጥም፣ ይወጣል። የኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የእሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩኝ እባካችሁ። እሺ በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥተው ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። እሙዬ ፓፊ ተረዳችሁኝ አይደለ? እኔ ቪዲዮ ስራ ብሎ ቅድም ሲሉኝ ቪዲዮ ስራ፣ ይሄ ልጅ ካሊድ ይባላል። አይመን የሚባለውን በጩቤ ወቅቶ ገሎታል። የገደለውም በአንድ ልጅ ምክንያት ነው፣ በፍቅረኛው ምክንያት ነው የተባለው። ስለዚህ ይሄ ለዚህ ነው እኔ መጀመሪያ ቪዲዮ ከመስራት በፊት እናት አባት ቤተሰብ መጥቶ ያለውን ነገር ይንገረኝ፣ ትክክል ኢንፎርሜሽን ሳይደርሰኝ ምን አይነት ቪዲዮ አልሰራም ያልኩት። ገቦት ማዘር ለእኔም እንደዛ ተብሎ ነው የተነገረኝ። ቅድምም እናንተ ሳትመጡ በፊት እንደዛ ነበር እኔም ስለ የነበረው። ስለዚህ እዚህ ጋር ያላችሁ ሰዎች እኔን ሪኮርድ ያደረጋችሁኝ ነገር ካለ ያን ሪኮርድ እንዳትለቁት። ትክክለኛውን ሰምታችኋል። በእውነት የተሳሳተ አይመን እና ይሄ ልጅ በሴት አልተጣሉ። ለዘይኑ ብሎ ነው ልጄ የሞተው። ጓደኛዬን አላስደፍረውም ብሎ ነው ልጄ የሞተው። ስለማይፈራው ነው፣ ስለማይጠርጥር ይገለኛል ብሎ ስለናቀው ነው ልጄ የተወጋው። ከሱ ያጠረ ከሱ ሳይዞ ያነሰ ነው። ልቡ ግን ተራራ የሚያክል ነበር የኔ ልጅ። አላህ ይርሐመው፣ አላህ ይርሐመው። እና መቼም ሳውዲ አረቢያ ላይ ይሄን አያደርገኝም ብሎ ሳያስበው እንዳለ ጨካኝ አረመኔ አረቂያም ልጄን ገደለው። አመሰግናለሁ ወንድሜ። አብሽሩ ፋዘር። ኢንሻአላህ እኛም ቪዲዮ እንሰራለን። በደንብ ቪዲዮ ሼር ይደረጋል ኢንሻአላህ። እኔ ነገ በደንብ ቪዲዮ እሰራለሁ። በውስጥም ጠይባ አንቺን ፎሎ አድርግቼሻለሁ። በውስጥ ኢንሻአላህ አንድ አጠር ያለ መልእክት ቪዲዮ ትቀዱና ለእኔ ትልኩልኛላችሁ። ልጃችን በዚህ አይነት መንገድ ሞተዋል እና እባካችሁን በአስቸኳይ ይህ ልጅ ያያችሁ ሰዎች ለፖሊስ እንድትጠቆሙልን የሚል ነገር፣ ከዛ ቪዲዮን እኛ በደንብ ሼር እናደርገዋለን። እሺ አብሽሩ ፋዘር፣ ኢንሻላህ ልጁ ይገኛል። የትም ቢሆን እዚህ ጋር የምትሰሙ ሰው የምታይኝ ከሆነ የምትሰማኝ ከሆነ ካሊድ እጅህን ወስደህ ለፖሊስ አስረክብ። የሳውዲ ፖሊስ ካለህበት ያመጣሃል። የጊዜ ወቅት ነው። በነገራችን ላይ ከኢትዮጵያ መንግስት ጋር ተፈራርሟል። አንድ ወንጀለኛ ሳውዲ ላይ ወንጀል ከሰራ ወንጀሉ ወደ ሳውዲ ያን ሰው እንደሚያመጡት ይሄ ውል አላቸው። ስለዚህ ወንጀል ሳውዲ ላይ ሰርቼ ሰውን የሆነ ህይወት አትርቼ ሀገሬ ገብቻ እኖራለሁ የሚባለው ነገር ትረሳዋለህ። በመጀመሪያ ነገር የሰው ነፍስ ያጠፋ ቀንም ማታም መኖርም አችልም ያለው ነገር ይሄ ነው። ስለዚህ ይሄ ልጅን የምታውቁ ሰዎች፣ ቤታችሁ ያስቀመጣችሁ ሰዎች እናንተ ወንጀለኛ ናችሁ። እናንተ ራሱ የስንት ዓመት የ5 የ6 ዓመት እስር ነው የሚጠብቃችሁ። በነገራችን ላይ ቤታችሁ ብቻ በማስቀመጣችሁ ያን ነገር ደግሞ ፖሊስ እንዴት ያውቃል ብላችሁ የምታስቡ ከሆነ እሱ ሲያዝ በመጨረሻ ሰዓት ከማን ጋር እንደተደዋወለ ስልኩ ቼክ ይደረጋል። መጨረሻ የተደዋወለበት ቦታ ሁሉ ነገር ፖሊስ ስለሚያወጣው ራሳችሁን አደጋ ላይ አጣሉ። ይሄን ልጅ ደብቃችሁ ያስቀመጣችሁ ሰዎች
አስረክቡት ለፖሊስ። ነሲሃ ነው ወላሂ ነሲሃ ነው። እሱ የሰው ህይወት አጥፍተዋል። እናንተ ህይወታችሁን አታበላሹ። እመኑኝ እመኑኝ፣ ይሄ ምክሬ ነው። አዚዛ ተፈضلي። ሰላም አለይኩም። አለይኩም ሰላም ረህመቱላሂ ወበረካቱ። ሙቤ እንደምናመሻችሁ። እዚህ ጋር አዘመላሁ አጅርኩም፣ አላህ ይረሐመው። ወንድማችን ልጃችን ነው። እናንተን ደግሞ አላህ የሰብሩን ውሃ ያጠጣችሁ። በዚህ አጋጣሚ እኔ የምለው ነገር ምንድን ነው? ወንጀል ለሰራ ሰው ከለላ አንስት ነው። ሳውዲ አረቢያ ውስጥ አሁን የኛ ሰው የለመደው ከለላ መስጠት ነው ለወንጀለኛ እና እባካችሁ ለወንጀለኛ ሰው ከለላ አትስጡ። እኔ ይህንን ጀግንነት ብዬ አልአስበውም፣ ጀሪማ ነው። ለጀሪማ ደግሞ ከለላ አትስጡ ነው የምለው። ሙቤ በጣም ነው የሚያመው፣ ለግበኔ ነው። እናት በአረብ ሀገር ተቃጥላ አዝላ አሳድጋ ቁም ነገር ይደርስልኛል ብላ ስትል በተልካሻ ነገር ልጇን ማጣቱ ምንም ቀድር ቢሆንም ግን ይከብዳል። እና የኛ ሰዎች ወንጀልን የሰራ ሰው ከለላ አትስጡ ነው የምለው እንጂ አሁን በኤምባሲም ቢሆን በመንግስትም መቼስ ይሄ ጀሪማ ታውቋል እኮ ይሄ ነገር ህዝብ አውቆታል። እንኳን አረብ ሀገር ያለ ነው ውጭም ያለው ህዝብ አውቋል። ስለዚህ ከለላ አትስጡ፣ ልጁ እጁን ይስጥ፣ የእናቱን ቦታ ይቀይር። እኔ ይሄንን ነው የምለው። ሙቤ ምን እንደሚባል ሌላ አላውቅም። በጣም ይከብዳል ያለንበት ሁኔታ። ሳውዲ አረቢያ በጣም ይከብዳል። በጣም የሚያሳዝን ሁኔታ ላይ ነው ያለነው። በጣም የሚያስፈራ ሁኔታ ላይ ነው ያለነው። እና አላህ ይሰብራችሁ ነው። ሱብሃንአላህ ወለመለከል። እሺ ሌላም የገባች እህታችን ሙቤ እኔ አንድ ነገር መናገር የምፈልገው። እሺ ሰይዶ ሐቢቢ ተፈضل። ሞት እውነት ነው። ስለ እውነት ብላችሁ በዳይ እናትና አባቶቻችሁ እንኳን ቢሆኑ ከተበዳይ ጎን ቁሙ። መረጃንም ሆነ ማስረጃን ወንጀለኛ መደበቅ ከተጠያቂነት አያድንም፣ ወንጀል ነው። ላኪን በየኮመንቱ እኔ ፌክ አካውንት ነው የከፈኩት አዲስ አካውንት ነው የከፈኩት እያሉ ብችሉ ቢያንስ ኮመንት ላይ ፎቶን አትልቀቁብን። በቃ እስከሚበቃን ችለነዋል። እባካችሁ ፎቶውን አትልቀቁብን። ኖርማል ፎቶውንም አትልቀቁብን። የወደቀበትንም ኮመንት ላይ አትለጥፉ። እባካችሁ ሰዋዊነት ይሰማችሁ። በቃ አዎ በትክክል ነው። በነገራችን ላይ እኔም እንግዲህ ያው ሟችን ፎቶ ደርሶኝ ነበር እዚች ጋር ያለጠፍኩት ያው ቤተሰብም ስላለ የሆነ ነገር እንዳይሰማቸው ብዬ ነው። እና ስለዚህ የሚፈለገው ይሄን ነው። እስኪ የሚፈለገውን ይሄን ግለሰብ ይፈልጋል እያላችሁ ቪዲዮ የሰራችሁ የዚህ ልጅን ፎቶ ለጥፉ። የሟች አላህ ይርሐመው ሄደዋል እና እባካችሁ ጠይብ ለቤተሰብም አስቡ። ልጁንም አተውት እናንተ ደግሞ እንደዚህ አይነት ቪዲዮ እንዴት ትለቃላችሁ? ለእናንተ ጥቅማችሁ የእናንተ ቪዲዮ ቫይራል መውጣቱ ምን ዋጋ አለው? የዚህ ልጅን ህይወት ይመልሰዋል? ኧረ ተው፣ አላህን ፍሩ። በጣም ነው እጅግ የምታሳፍሩት እንደዚህ ነገር የሚሰሩት ነገር ወላሂ። ማሌሽ ሰይዱ ሐቢቢ። እሺ ጁዊ ነው የሚለው ጁዊ ሪከርድ ናት። ሪከርድ ናት። ኦኬ እሺ ኦኬ ቴንክ ዩ አላወኩሽ። አቡ አይመን አላህ እንግዲህ ሰብሩን ይስጣችሁ። ወላሂ ህመማችሁ ህመማችን ነው። ምክንያቱም ይሄ ልጅ ገና ወጣት ልጅ ነው፣ ገና የሚያድግ ልጅ ነው። ተስፋ ያደረጋችሁበት ነው። አላህ እንግዲህ እናንተንም ልባችሁን እንጃ ምን ማለት እንዳለብኝ ራሱ በጣም ይከብድ ነው። እናንተ ጫማ ላይ ብንቆም እናንተ ቦታ ላይ ብንሆን ምን እንደምንሆን እናውቀዋለን። እና እንደው እናንተን አላህ ሰብሩን ይስጣችሁ። እንግዲህ አላህ ይበቀልላችሁ። በቀል መቼም አላህ ነው የሚበቀለው። የሰው በቀል ምንም አይሰራም። አላህ ይበቀልላችሁ። ኢንሻአላህ ደግሞ ልባችሁ የሚያርፍበትን ይሄ ደግሞ ገዳዩ ተይዞ ደግሞ ለፍርድ የሚቀርብበትን አላህ ቅርብ ቀን ያድርገው። እኛ ደግሞ እስካሁን የተሰበሰብነው እዚህ ጋር እናንተ ከጎናችሁ ነን ለማለት ነው። ወገን ነን። በሚፈለገው ነገር በምትፈልጉት መንገድ የምንችለውን ነገር አብረናችሁ ከጎናችሁ ነን። አላህ ሰብሩን ይስጣችሁ ነው የምላችሁ። አይዟችሁ። እንግዲህ አላህ ያመጣው ነው። አላህ ያበርታችሁ። አይዟችሁ። በአረብኛ እኔ እኮ በአረብኛ እያላችሁ ነው ሰዎች። በአረብኛ መስራቱ ትንሽ ለሌላው ለእህት ለወንድሞቻችን አደጋ ላይ ይወድቃሉ ብለን ነው። አሁን ችግሩ እኮ እኛ በአረብኛ የምንሰራ
አረቦች እኛ የምንፈልገው ኢትዮጵያውያኖች ነን። አዚዛ በዚህ ላይ ምን ትያለሽ? ብዙ ሰዎች እንደዚህ እያሉ ነው። በአማርኛ ቢቀር አይሻልም? አረበኛ ምን ጥሩ ነገር ኑሮን በአረበኛ ባይሰራ ጥሩ ነው። ለምንድን ነው እንዲሁም መጥፎ ስም እየተሰጠን ያለው፣ መጥፎ እይታ እየታየብን ያለው። ነውራችንን አውጥተን ለነሱ ደግሞ ማካፈሉ ምንድን ነው የሚጠቅመው? ነው የገዳዩ ሀበሻ ነው፣ የኢትዮጵያ ሕዝብ ነው መልኩን የሚያውቀው። አረብ ምንም የሚያውቀው መልኩንም እንትኑንም የለም። የኢትዮጵያ ሕዝብ ሙሉ የኢትዮጵያ ሕዝብ ይሄን ነገር ተባብሮ ይሄን ነገር በረምብ ዲዩት ሪፖስት እያደረገ ወንጀለኛውን ለህግ እንዲሰጥ ነው እንጂ አረቦች ምን ብለው ይደብቃሉ? ምን ብለው ነው እንትን የሚል? አረብ አይደብቅም እንዴ? እና እኔ በአረበኛ መሰራቱ ምንም አረብ እንደዚህ አይነት ነገር እንደውም አንደኛ የሚያስረክቡ አረቦች ናቸው። በነገራችን ላይ እንደዚህ አይነት ነገር ሰምቶ ምንም በፍጹም ሊተው የሚችለው ራሳቸው ሀበሻዎች ናቸው። የሱ ብጤ አሁን ቅድም አይተህ ከሆነ ሙቤ ኮሜንት ላይ የመጡ እኔ ወደ 4-5 ሰው ሚውት አድርጌያለሁ። ባይ የሚጽፉት በጣም አበሳጭቶ ማለት ነው። ሰውኛ ይሰማችሁ፣ ሰውኛ አታሽቀብጡ ምናምን እያሉ አልሜም ግን እነዚህ ናቸው እኮ አሁን ሽጋ ውስጥ ደብቆ ያስቀምጡት። የትም ተደብቆ